እንዴ ምን ይሻላል በእናትሽ? እኔ ፈራው በጣም በእናትህ እውነት ፈራው። አልፈዘኝ እውነት ፈርቼ ምን እንደምትፈራው በቃ እኔ እንደዚህ አድርጌ ስለማላውቅ ምናምን ምን ማለት ነው? አድርጌ ስለማላውቅ እንደዚህ አይነት ነገር እኔ አድርጌ አላውቅም። እንዴት ነው የማልፈራው? በቃ ነው ያሳያለሁ ነገር ሁሉንም ነገር እኔ በጣም ፈርቻለሁ። የእውነት ፈርቻለሁ። በእናትሽ በጣም እየፈራሁ ነው። ተረጂኝ በእናትሽ። ምንድን ነው ሽማግሌ? እንግዲህ ሸንታዘሩት ለምንድን ነው ሽማግሌ? በጣም ነው የምታምረው ደግሞ እንዴ! ኧረ ተይ በእናትሽ የባሰ በጌታ በጣም ነው የምታምረው። እኔ ቸኮሌት ወይኔ ጉዴ! ዛሬ ቀን ያው በጣም ነው የምታምረው እንዴ! አንተን የመሰለ ሰው አግኝቼ እንዴት ልፋታ ይመስላል? ፈርቻለሁ እኮ በጣም ነው የፈራሁት። እውነት የምር ፈርቻለሁ። ምን ላድርግሽ? እንዳትፈራ እንሂድ ጉዴ ፈላ። እንሂድ ምን ማለት ነው? እንሂድ እኮ እንሄዳለን። እሺ ግን እኔ አላደርግም። ምን መታረጋው? ምንም አላደርግም። በቃ ፈርቼ በእናትህ አታስጨንቀኝ። ከዚህ ነው አይ እኔ ስለፈራሁ እኮ ነው። ምን የሚያስፈራ? እውነት በጣም ነው የፈራሁት። አላውቅም ለምን እንደሆነ። ምን ይሻላል? እንጃ ነው የፈራሁት እኮ። በቃ እንሂድና አሪፍ ጊዜ እናሳልፍ። እኔ አልለቅህም። በቃ አልወጣም ከዚህ ነገር እንዴ እኔ ፈራሁ በቃ እኮ እንጃሽ። ምን ላድርግሽ? ምን አድርግ ነው የምትይኝ? እንሂድ እና በቃ አሳያለሁ እንዴት እንደሚደረግ። እኔ ፈርቻለሁ። አሳያለሁ። እሺ አሳያለሁ እንዴት እንደሚደረግ። እኔ ይቅርብኝ። ምንድን ነው የሚቀርብክ? ምንም ነገር እኮ የተለየ ነገር አይደለም። ሁሉም ሰው የሚያደርገው ነገር ነው። እኔ ፈርቻለሁ። ምን ላድርግሽ? ቀኛለህ የለኝም እና ከሌለ ታዲያ እና ፈርቼ ነው። ከኔ ጋር ትሆናለህ። በቃ እንደው ምንም ጓደኛ የለኝም። አብረን በቃ ከተመቸ ከኔ ጋር ትቀጥላለህ። ታጓጊያለሽ እኮ በጣም ግን በቃ ፈራው ነው። ምንም ያስፈራው በእናትሽ በላይ። እኔ እኮ ፈርቼ እኮ ነው እንጂ ቢቢ እኮ አይደለም እኮ። ጌታን ስሜቴን እየገደልከው ነው። እንዴት? በቃ እየገደልከው ነው። እፎይ የምሬን ነው። ስሜቴን እየገደልከው ነው። ፈራውኝ እኔ ይቅርብኝ በቃ። አይ እኔ በቃ ይቅርብኝ። አይ እኔ አልፋታም አልኩክ። አይ በቃ እኔ ተይ በቃ ይቅርብኝ። ምን ነው እኔ የመሰለ ሰው አግኝተህ እንዴ እንደዚህ የምትንቀባረር? ነው እየተንቀባረርኩ ሳይሆን በቃ ይቅርብኝ። ሲጀመር እኔ ኤችአይቪ አለብኝ። የምር እኔ አለብኝ ኤችአይቪ። አይ ይሁን ታዲያ በኮንዶም እናደርጋለን። ቀንዶ ችግር የለውም። በኮንዶም ነው። እኔ በቃ ይቅርብኝ። ኮንዶም ይከላከላል እኮ እንዴ እንዴት ነው ማታውቀው? አይ ተይ በቃ እኔ ይቅርብኝ። ተይ ደግሞ ኤችአይቪ ምናምን ትላለህ ነው ከኔ ጋር እንትን ለማለት ነው። አይ እኔ ኤችአይቪ አለብኝ ሲጀመር። ያለብህ ቢኖርብህም ይከላከላል። እኔ አንተ አለብኝ ስትል እንትን ማልፈልግ ምናምን እንትን አይደል እንደዛ ሳይሆን በቃ ይቅርብኝ። እኔ እንትን ነው እኔ ከልቤ ነው በቃ ፍቅር ያዘኝ ካንተ። አዎ አይ ተይ በእናትህ ከኔ አባት በእግዚአብሔር በእናትሽ ደረች ደግሞ እንዴት ነው የሚለው? ወይኔ ረፊ ጌታን በጣም ነው የሚያምረው። አሁን እኔ መሰረት ነው የምታውሰውናል። እኔ ይቅርብ ኤችአይቪ አለብኝ እኮ በሽተኛ ነኝ ሲጀመር። እኔ መድኃኒት ወስዳለሁ ምናምን እንደ ጨጓራዬንም ያመኛል እንዴ ላለቅስ ነው። እኔ በቃ ፈራው አውቀኑ እንዳልነካ ነው። እኔ ቆንጆ አይደለም እንደሱ አይደለም። ሲጀመር ኩላሊት በሽተኛ ነኝ እንዴ ለምን አይቀርም? አውሳለሁ ኩላሊት አውሳለሁ አልፈልግም። የራሴ በሽታ ያለበት እኔ ከወደድኩ ሰውን በንጹህ ልብ ነው። በቃ እኔ ይቅርብኝ። እኔ ሲጀመር እኮ እንትን ነው ያስቀምጠኛል ምናምን ሽንት ቤት ምናምን። እኔ ተይ በእናትሽ። ለምንድን ነው እሺ የማትለው በእናትህ? እንዴ እኔ በቃኛ እንዴ ፈርቻለሁ እንዴ አልሳምክሽ። አይ በእናትህ ና አልሳምክ። በቃ ወደድኩ
ይቅርብኝ። በቃ እኔ ሲጀመር እኔ እንትን እዚህ ጋር ጉበቴ ምናምን በጣም ጉበቴ እዚህ ጋር ምናምን ነገር በጣም